እንግሊዘኛ ጥያቄያዊ ንግግሮችን ምን ያህል እንደምታውቁ ፈትናችኋለሁ። ሰላም ውድ ተማሪዎቼ እንዴት ናችሁ? የዛሬ ፈተና 8 ይሆናል። ይህንን ቪዲዮ ላይክ በማድረግ ለብዙ ተማሪዎች እንዲደርስና እንዲጠቀሙበት አድርጉ። አሁን ፈተናውን እንጀምራለን። ሁላችሁም ተዘጋጁ። እንጀምር። ጥያቄ ቁጥር 1 ምግቡ እንዴት ነበር ብለን ለመጠየቅ በእንግሊዘኛ ምን እንላለን? A. How was the movie? B. How was the food? C. How was the event? መልሱ B. How was the food? A. How was the movie ማለት ፊልሙ እንዴት ነበር? C. How was the event ማለት ዝግጅቱ እንዴት ነበር? ጥያቄ ቁጥር 2 ከአደጋ ነፃ ነው ብለን ለመጠየቅ በእንግሊዘኛ ምን እንላለን? A. Is it safe? B. Is it dangerous? C. Is it free? መልሱ A. Is it safe? B. Is it dangerous ማለት አደገኛ ነው። C. Is it free ነፃ ነው። ጥያቄ ቁጥር 3 ልትነግረኝ ትችላለህ ወይም ልትነግሪኝ ትችያለሽ ብለን ለመጠየቅ በእንግሊዘኛ ምን እንላለን? A. Can you give me? B. Can you tell me? C. Can you show me? መልሱ B. Can you tell me? A. Can you give me? ልትሰጠኝ ትችላለህ። C. Can you show me? ልታሳየኝ ትችላለህ። ጥያቄ ቁጥር 4 ቦርሳዬ የት ነው ብለን ለመጠየቅ በእንግሊዘኛ ምን እንላለን? A. Where is my bag? B. Where is my phone? C. Where is my book? መልሱ A. Where is my bag? B. Where is my phone? ስልኬ የት ነው? C. Where is my book? መጽሐፌ የት ነው? ጥያቄ ቁጥር 5 እያናገርከኝ ነው ወይም እያናገርሽኝ ነው ብለን ለመጠየቅ በእንግሊዘኛ ምን እንላለን? A. Can I talk to you? B. Do you want to talk to me? C. Are you talking to me? መልሱ C. Are you talking to me? A. Can I talk to you? ላናግርህ እችላለሁ፣ ላናግርሽ እችላለሁ። B. Do you want to talk to me? ልታናግረኝ ትፈልጋለህ፣ ልታናግሪኝ ትፈልጊያለሽ። ጥያቄ ቁጥር 6 ተኝተሃል፣ ተኝተሻል ብለን ለመጠየቅ በእንግሊዘኛ ምን እንላለን? A. Are you reading? B. Are you cooking? C. Are you sleeping? መልሱ C. Are you sleeping? A. Are you reading? እያነበብክ ነው፣ እያነበብሽ ነው። B. Are you cooking? ምግብ እየሰራህ ነው፣ እየሰራሽ ነው። ጥያቄ ቁጥር 7 ይታይሃል፣ ይታይሻል ብለን ለመጠየቅ በእንግሊዘኛ ምን እንላለን? A. Can you see it? B. Can you feel it? C. Can you touch it? መልሱ A. Can you see it? B. Can you feel it? ይሰማሃል፣ ይሰማሻል። C. Can you touch it? መንካት ትችላለህ፣ መንካት ትችያለሽ። ጥያቄ ቁጥር 8 ታስተምረኛለህ፣ ታስተምሪኛለሽ ብለን ለመጠየቅ በእንግሊዘኛ ምን እንላለን? A. Will you help me? B. Will you teach me? C. Will you show me? መልሱ B. Will you teach me? A. Will you help me? ትረዳኛለህ፣ ትረጂኛለሽ። C. Will you show me? ታሳየኛለህ፣ ታሳየኛለሽ። ጥያቄ ቁጥር 9 ትጠብቀኛለህ፣ ትጠብቂኛለሽ ብለን ለመጠየቅ በእንግሊዘኛ ምን እንላለን? A. Will you wait for me? B. Will you come with me? C. Will you sleep with me? መልሱ A. Will you wait for me? B. Will you come with me?
አብረኸኝ ትመጣለህ፣ አብረሽኝ ትመጫለሽ። ሲ will you sleep with me? አብረኸኝ ትተኛለህ፣ አብረሽኝ ትተኛለሽ። ጥያቄ ቁጥር 10 መቀላቀል ትፈልጋለህ፣ ትፈልጊያለሽ ብለን ለመጠየቅ በእንግሊዝኛ ምን እንላለን? ኤ do you want to come? B do you want to join? C do you want to try? መልሱ B do you want to join? A do you want to come? መምጣት ትፈልጋለህ፣ ትፈልጊያለሽ። C do you want to try? መሞከር ትፈልጋለህ፣ ትፈልጊያለሽ። ጥያቄ ቁጥር 11 A is it broken? ተሰብሯል ብሎ ቢጠይቅ B ምን ብሎ መመለስ ይችላል? A yes it is. B no it is not. C A and B. መልሳችን የሚሆነው C A and B ሁለቱንም ብሎ መመለስ ይችላል። A yes it is ካለ አዎ ተሰብሯል። B no it is not ካለ አይ አልተሰበረም። ጥያቄ ቁጥር 12 A are you alone? ብቻህን ነህ፣ ብቻሽን ነሽ ብሎ ቢጠይቅ B ምን ብሎ መመለስ ይችላል? ምርጫ A yes I am. B yes I are. C yes you are. ትክክለኛው መልስ A yes I am አዎ ነኝ። B እና C መልስ ሊሆኑ አይችሉም። ጥያቄ ቁጥር 13 A are you married? አግብተሃል፣ አግብተሻል ብሎ ቢጠይቅ B ምን ብሎ መመለስ ይችላል? ምርጫ A yes I am. B no I am not. C A and B. መልሱ C A and B ሁለቱንም ብሎ መመለስ ይችላል። yes I am አዎ አግብቻለሁ። no I am not አይ አላገባውም። ጥያቄ ቁጥር 14 A can you wait? መጠበቅ ትችላለህ ወይም ትችያለሽ ብሎ ቢጠይቅ B ምን ብሎ ይመልሳል? ምርጫ A yes I am. B yes I can. C yes I do. መልሱ B yes I can። ጥያቄው ካን ብሎ ከጀመረ እኛም ካን ብለን እንመልሳለን ማለት ነው። A እና C መልስ አይሆኑም። የመጨረሻው ጥያቄ ቁጥር 15 A did you forget? ረሳሽ ብሎ ቢጠይቅ B ምን ብሎ ይመልሳል? ምርጫ A yes I do. B yes I can. C yes I did. ትክክለኛው መልስ C yes I did። ጥያቄው ዲድ ብሎ ከጀመረ እኛም ዲድ ብለን እንመልሳለን ማለት ነው። A እና B መልስ አይሆኑም። የዛሬ ፈተና ይህንን ይመስላል። እንደተለመደው ከ15 ስንት እንዳመጣችሁ የሁላችሁንም ኮሜንት ላይ ጠብቃለሁ፣ ጻፉልኝ። የሁላችሁንም አነባለሁ። ፈተናው ከጠቀማችሁ ሌላ ተማሪም ይጠቅማል ብላችሁ ካሰባችሁ ላይክ አድርጉ፣ እንዲሁም ውጤታችሁን ኮሜንት አድርጉ። በቀጣይ ደግሞ የፈተና ቪዲዮ ላይ እንገናኛለን። እስከዛ ሰላም ቆዩልኝ። ባይ ባይ።